ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። አጓጊው ድራማ ኖላዊ ተለቋል። ተምቹና አሴር ይገናኛሉ። ሰላም ከተባባሉ በኋላ እንግዲህ አሴርም ተመችቶሃል፣ ምነው እስር ቤት የሆቴል ምግብ ነው እንደሚመግቧችሁም እያለ እየቀለደበት ነበረ። አሴርም ተምቹም እንግዲህ አንተ ራሱ እኮ የሌለ ነው የተመቸህ፣ ለፋዘር የሚመጣውን ምግብ አንተ ነህ እንደምትመገበው እየተባባሉ እየተቀላለዱ ነበረ። በመጨረሻም እንግዲህ ተምቹ ጓደኛህ ደግሞ ያቺ ፍቅረኛ ደግሞ እንዴት ነች? በጣም ነበር የናፈቀችን ሲለው እንግዲህ አሴርም አንተ ደግሞ ምን ቤት ነህና ነው የምትናፍቅህ ሲለው ኪስህ ኪሴ ነው ከተባባልን እንግዲህ ፍቅረኛህም ፍቅረኛዬ ናት ተባብለው ይባባሉ ነው። አሁን ወደ ፋዘር አንሄድም ወይስ ትሄዳለህ ብሎት እንግዲህ እንደሰረኩኝ እንዳትነግራቸው አንተ ከነገርህልኝ እሺ ይለዋለኝ። እንግዲህ አሴርም ፋዘር ምክንያታዊ ሰው ናቸው ይረዳሉ ይለውና ከዛ እንግዲህ አብረው ይሄዳሉ። ይህ በዚህ እንዳለ እንግዲህ እነ ወይዘሮ ሜላት ውጤቱን ለመቀበል ሆስፒታል ተገኝተዋለኝ እና ዶክተሩ የለም ነበረ። ወይዘሮ ሜላትም ቆይ ይሄ ደግሞ የት ሄደ? ውጤቱን ለማምጣት ይህን ያህል ይቆያል እንዴት ስትል የወይዘሮ ሜላት እናትም እስኪ ጠብቂ፣ አንቺ ደግሞ መቸኮል ትወጃለሽ። ዶክተሩም እንግዲህ ይመጣና ይቅርታ ቆየውባችሁ አይደለ? ውጤቱን የጋ ስላልነበረ ላመጣ ሄጄ ነው ይላለኝ። ወይዘሮ ሜላት እናትም ሆን ብለ ስላልሆነ ችግር የለውም አሁን ውጤቱን ትነግረን። ዶክተሩም እንግዲህ የሆዱን በሆዱ ይዞ አይ እኔ እኮ መክፈት አልችልም ሲል ለምን ሲሉት እንደምታዩት የታሸገ ነው፣ ስለዚህ እናንተ ናችሁ መክፈት የምትችሉ ይሎታል። ከዛ እንግዲህ እነሱም ፍቃዳቸውን ይነግሩታል እና ሀናንም ፍቃዷን ሲጠይቃት ወይዘሮ ሜላትም እንግዲህ እሷ ደግሞ ምን አገባት ትላለች። ዶክተሩም እንግዲህ ያው እሷስ የልጅነት ጥያቄዋን አደለ የእሷን ፍቃድ ፈልጋል ይላታል እና ከዛ ሀናም እንግዲህ እሽታዋን ትናገርና ውጤቱ ይከፈታል። ውጤቱም ከተከፈተ በኋላ እንግዲህ ዶክተሩ ይኸው እንግዲህ በምርመራው መሰረት ሀና የእናንተ ልጅ አይደለችም ሲል እርግብ በጣም ደስ ይላታል። ወይዘሮ ሜላትም ሀና እንግዲህ ነገሩን አምኖ መቀበል አቅቷታል እና ይሄ በፍጹም ሊሆን አይችልም፣ በፍጹም አይሆንም ስትል ወይዘሮ ሜላት ይኸው እንግዲህ የሌባ አይነ ደረቅ መልሶ ልብ አድርግ አሉ ብላ በማፌዝ ትስቅባታለች። ሀናም እንግዲህ ከዶክተሩ ላይ ወረቀቱን መንጠቃ ወስዳ አይታ እላዩ ላይ ጥላባት ሄዳለች። የምርመራ ውጤቱ ያልተዋጠላት የወይዘሮ ሜላት እናት ለመሆኑ ሀሴት ይቺ ልጅ ናት ወይ ብላ ወደ እርግብ እያየች ዶክተሩን ትጠይቀዋለች። ዶክተሩም እንግዲህ አዎ ምንም ቢሆን እውነቱን አውቆ መቀመጥን የመሰለ ነገር የለም፣ ውጤቱ ያስደስታቸውም አያስደስታቸውም ባላቅም ይላል። የወይዘሮ ሜላት እናት ግን የምርመራ ውጤቱ አልተዋጠላትም። እርግብም እንግዲህ ቀላል ደስ ብሎናል ዶክተርዬ ብላ ሁላቸውንም በማቀፍ ደስታዋን ትገልጽላቸዋለች። ሀናም በማዘን ክፍሉን ለቃ ትወጣለች። ይህ በዚህ እንዳለ እንግዲህ ተምቹና አሴር ወደ አባኖላው ይሄዳሉ። አባኖላው እንግዲህ ከበፊቱ አሁን ትንሽ ህመሙ ጠና ብሎባቸው ተኝተዋለኝ። እንግዲህ ተምቹም ወደ ውስጥ ከገቡ በኋላ ወይኔ እንግዲህ ፋዘር የሌለ ነው የሚቀውጡት ሲያዩት ሲል አሴርም እንግዲህ ምን ይቀውጡታል አይሰሙ አይለሙ ይለዋል። እሱም ደግሞ ሞቱ እንዴ ይለዋል። ከዛ አሴርም እንግዲህ አንተ አረዝም በል እንደዚህ አትበል ፋዘርን እንደዚህ አትበል ይለዋል። እንግዲህ ተምቹም ወይኔ ያቺ አገር የምታንቀጠቅጥ ምላሳቸው ተያዘችኝ ወይስ ዶክተር እንጥራ እንዴ ምን ሆኖ ነው የሉም እኮ እስኪ እያቸው ይለዋለኝ። አሴርም ትላንትና የመጨረሻ ሕክምና እናድርግላቸው ብለው ወስደው ነው እንደዚህ አድርገው ይዘዋቸው የመጡት ይለዋል። ይህ በዚህ እንዳለ እንግዲህ የወይዘሮ ሜላት እናት ቆዩኝ እስኪ ልጅቷን አናግሪያት ልምጣ ብላ ወደ ሀና ትሄድና የኔ ልጅ አይዞሽ ብላ እንግዲህ ትላታለች። ሀናም እንግዲህ እኔ እውነቱን ለማወቅ ብዬ ነው እንጂ ምርመራውን ያደረግኩት ሌላ ነገር ፈልጌ አይደለም። እኔ እናትም አባትም እህትም ወንድምም ሁሉንም ነገር የሚሆን አባት አለኝ ትላታለች። የወይዘሮ ሜላት እናትም ቢሆንም ቤተሰቦች ይሆናሉ ብለሽ የሰብሻቸው ሰዎች ሳይሆኑ ሲቀሩ በጣም እንደምትሰበር ያውቃለሁ ስትላተኝ፣ ሀናም እኔ በቀላሉ የምሰበር ሰው አይደለሁም፣ እኔ ውጤቱ እንኳን እንደዛ ቢሆን
ከአባቴን ትቼ ከእናንተ ጋር አልኖርም ስትላተኝ እንግዲህ ሜላት ይህን ያህል አስቀይማሻለች ወይ ክፉ ናት ወይ ስትላተኝ ሀናም ወይዘሮ ሜላት ክፉ ሰው እንዳልሆነች ጥሩ ሰው እንደሆነች ነገር ግን ከአባቷ ተለይታ መኖር እንደማትችል ትነግራታለች። ቢሆንም እንግዲህ ጠንክሬ በር ትላታለች። ሀናም እንግዲህ የወይዘሮ ሜላት እናትም እንግዲህ እኔ ምንም ቢሆን አያትሽ ነኝ፣ የፈጠረሽ አምላክ ደግሞ አባትሽ ይማርልሽ ብላት ተሰናብታት ትሄዳለች። ይህ በዚህ እንዳለ እንግዲህ ሰላምና ምናሴ ኩሽና እየከታተፉ እያለ ሀና እንግዲህ ሰላም እህታችን ግን ማን ቢሆን ደስ ይልሃል ሀና ወይስ እርግብ ስትለው ምናሴም እንግዲህ እኔ ጠንቋይ አልቀልብ እንዴት አውቃለሁ ይላታል። ሀናም ሰላም እንግዲህ ምናልባት እማዬ የምትቀልበው ጠንቋይ ስትለው ከዛ እሱም አንቺ እንደዚህ ይባላል ይላታል እና እሷም ስትቀልድ እንደሆነ ትነግረዋለች። እሱም እንግዲህ ስለ እውነት ግን ሀና ብትሆን ደስ ይለኛል፣ እርግብ እንዳንቺ አይነት ጸባይ ነው ያላት፣ ሁለት አድርቅ በአንድ ላይ፣ ሀና ግን በጣም አስተዋይ ልጅ ናት ይላታል። ስለዚህ ሰላምም እንግዲህ ስለዚህ ሀና ናች ምርጫ ማለት ነው ትለዋለች። ግን እኮ ሀና እውነት ሳይኖራት ይህን ያህል ርቀት አትጓዝም ስትለው ምናሴ እሱም እርግብ የሆነ ነገር ሳይኖራት እንደዚህ የምትጓዝ አይነት አይመስለኝም፣ እስኪ ለማንኛውም ስልኬን ይዤ ልምጣ ብሎ ጥሏት ይሄዳል። ይህ በዚህ እንዳለ እንግዲህ ዶክተሩ የነሀናን የምርመራ ውጤት በሽጉጥ አስፈራርቶት እንዴት እንዳስቀየረው እሱን እያሰበ በጣም እየተጨነቀ ነበረ። አሴርና ተምቹ እንግዲህ አባኖላዊ ክፍል ሆነው ተምቹ ስፖርት እየሰራ ነበረ። ሀና ትመጣና ከተምቹ ጋር ሰላም ከተባባሉ በኋላ ጠፋም ምን ሆነ ነው ለነገሩ አንዷ ፋራሽ አጠችው ሲባል ሰምቻለሁ እያሉ እየተቀላለዱ ነበረ። አሴርም እንግዲህ ምግብ ገዝተን እንምጣ ተባብለው ከአሴር ጋራ ከጓደኛው ጋር ይሄዳሉ። እርግብ እንግዲህ የሮጠች ሄዳ ከሰላም ክፍል ገብታ ሰላምን ታቅፋታለች። የሆነውን ብነግርሽ አታምኘኝም ትላታለች። ሰላምም ሆስፒታል አልነበራችሁ እንዴት ስትላት አዎ ነበርነ፣ ያቺ እኮ ውሸቷ ተጋለጠ ስትላት ሰላምም እንግዲህ እኔ ያላምንም ስትላተኝ እንግዲህ መጀመሪያ ያልሽኝ ብነግርሽ አታምኘኝም ያልሽኝ ደካ እውነት ነው ብላ ሰላም ውጤቱን አምኖ መቀበል አቅቷት ወጥታ ትሄዳለች። ይህ በዚህ እንዳለ ደግሞ ምናሴ ከትምህርት ቤት ስመጣ አያቱ ቁጭ ብላ ተክዛ ነበረ። አያቴ ምን ሆነሻ ሲላተኝ የእነዚህ ሁለት ልጆች ውጤት እኮ ግራ አጋብቶ ነው ትለዋለች። ምን ነው ሲላተኝ እንግዲህ እኔ በፍጹም እርግብ እህታችሁ ትሆናለች ብዬ አስቤ አላቅም፣ ሀናን ነበረ እህታችሁ ትሆናለች ብዬ የነበረው ሴት እያለች እያለ እርግብ እንግዲህ በር ላይ ቁማ ትሰማ ነበር። ምናሴ እንዲያውም እኔ እርግብ ነው የምትመስለኝ ባህሪያቸው ከሰላም አንድ አይነት ነው ሲላተኝ እናቱም አያቱም እኔም እኮ ይህን ነው ምልህ በልጅነታቸው የሰላምና የእርግብ ጸባይ በጣም የተለያየ ነው ሲላተኝ ስትለው ምናሴም ምናልባት እርግብን ያሳደጓት ሰዎች እንደ ሰላም አድርገው አሳድገዋት ባህሪዋን ቀይረዋት ይሆናል እያላት ነበረ። አያቱም እንግዲህ እርግብና ሀሴት በጭራሽ ምንም አይመሳሰሉም፣ ችግሩ እሱ ነው፣ ሀና በጣም የምታሳዝን ልጅ ናት ስትለው ምናሴም እንግዲህ ሀና በቀላሉ የምትሰበር ልጅ አይደለችም፣ በጣም ጎበዝና ጠንካራ ናት። እንግዲህ እርግብም ሆነች ሀና ሁሉም ሰው ናቸው። ውጤቱ እንግዲህ መጥቷል፣ የመጣውን አሜን ብሎ መቀበል ነው ብሏት ተነስቶ ይሄዳለኝ። ይህ በዚህ እንዳለ እንግዲህ ተምቹ ቅድም ከሀና ጋር ምንድን ነው ስታወሩ የነበረው ምርመራ ምናምን እያላችሁ ይለዋለኝ። አሴርም እንግዲህ እባክህ ሀና ወላጆቿን አግኝታ ነበረ ይለዋል። ማለት ሲለው አሴርም እንግዲህ አባኖላዊ የሀና ወላጅ አባቷ እንዳልሆኑ ሀናም አባኖላዊ እንደነገሩት ይነግሩታል። ከዛ እንግዲህ ሀና የልጅነት ፎቶዋንና መስቀሏን አባኖላዊ ጋር እንደነበረ አሴርም እንግዲህ መስቀሉንና ፎቶን አባኖላዊን እንዳሳዩት ከዛ ደግሞ እንግዲህ እንዴት እንደሆነም ባይታወቅም ያቺ ልጅ ያንን ፎቶና መስቀል ይዛ እኔ ነኝ ወላጅ ብላ ሂዳ እኔ ነኝ ልጃችሁ ብላ ሂዳ ወላጆቹም ተቀብለዋት ይሄ ሳያንስ ደግሞ ምርመራም አድርገው ምርመራ ውጤቱ ያቺ ልጅ እንደሆነች አሳየ ብሎ ሲነግረው ተምቹም እንግዲህ ያንን ፎቶና መስቀል እሱ ስለሰረቀ በጣም ተናዶ አሴርን ራሱ ቸው ሳይለው ነበር የሄደ። አሴርም እንግዲህ ቢጠራውም አልመለሰለትም። ልጁ ምን ሆኗለኝ ብሎ አሴርም ዝም አለ።
ተምቹም እንግዲህ ባደረገው ነገር በጣም ተጸጽቶ ለዛ የመስቀሉንና ፎቶውን እንዲያመጣ ለጠየቀው ልጅ ስልክ ደውሎ እንገናኝ ብሎታል። ይህ በዚህ እንዳለ እንግዲህ የወይዘሮ ሜላትና ሳሎን ቁጭ ብላ እርግብ ትሄድና አያቴ ምን ሆነሻ ስትላት ምንም አልሆንኩም ትላታለች። እንዲህ አያቴ እንዲደብሮሽማ ምንም አልሆንኩም አትበይኝ እያለቻት ነበረ። ለዛሬ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ተምቹ መስቀሉንና ፎቶ ለሀና ያስመልስላት ይሆን?